ሰግጥ ማለት እኮ በቃ እፍረት የለም። ወያኔ ሻዕቢያ እኮ እፍረት የላቸው። ወልቃይት ራያ የኛ ነው፣ ሰግጥ ነው። ሀብት ንብረቱ የኛ ነው፣ ሰግጥ ነው። ስልጣን አለቅም፣ ሰግጥ ነው። ዝርፊያ ሰግጥ ነው። ቤተክርስቲያን ውስጥ መሽገን በማትያስ እንመላለስ፣ ሰግጥ ነው። ምን አባትክም አታመጣም፣ ሰግጥ ነው። እኛ ወርቅ እየሸጥን አንተ ትራባለህ፣ ሰግጥ ነው። ሰግጥ ማለት ከገባቸው ይሄ ነው። በቃ ሰግጥ ይሉንታ የለም። አዶናይ ግብረ ሰዶም ነው። በግብረ ሰዶም የተመለመለ ወጣት ነው። እመነኝ። አሁን ቪዲዮዎች በሱ ዙሪያ መውጣታቸውን ስላየው አይደለም። እኔ ቀድሜ ተናግሬያለሁ። የዛሬ ዓመት ተኩል አካባቢ እከታተለው ነበር። የግብረ ሰዶማውያን ማህበር ውስጥ ነበረበት። ሂዱና ጉግል አድርጉ ከፈለጋችሁ። ሂዱና ዩቲዩብ ላይ ተመልከቱ። አሜሪካ እያለ ምን እያደረገ እንደነበር ይዩት። አውሮፓ እያለ ከመባረሩ በፊት ምን እያደረገ ካናዳ እያለ እዩ። ካናዳ የመጀመሪያ የግብረ ሰዶም አገር ነው። ሰው ደግሞ ይሁኝኝ ያለ ሰው እንደ ጆን ዳንኤል ደብቁ ይደብቁልኝ እንደሚመጣ አንድ ቀን ታያላችሁ። ይሄ እኮ የኢትዮጵያን አየር ኃይል የሚባል ትልቅ ተቋም፣ ያን ተቋም እኮ ነው ገብቶ ሰግጥ እያለ ቂጡን እያወዛወዘ አየር ኃይሏ ምናምን ሰግጥ ሰግጥ ሰግጥ። እኔ አብይን ብሆን አዶናይንም እነዚህንም ያስገቡትንም እንዳለ ጠቅልዬ ቃልቲ ነው ማስገቡ። 10 ዓመት አጠጥቼ ገደል ነው የምከተው። ይሄ እኮ ትልቅ ተቋም እኮ አንድ ውርጋት ሴጋመቺ ሰግጥ እያለ ምን አባቱ ሊያስተምር ነው? የት አባቱ የአውሮፕላን ትምህርት አለ? የት አባቱ የሚሊተሪ ትምህርት አለ? የት አባቱ የደህንነት ትምህርት አለ? የት አባቱ የሚሊተሪ ትምህርት አለ? ይሄ እኮ መንግስትንም የሚያዋርድ እኮ ነው በእውነት። እኔ ይህን የፈቀዱ ሰዎች እነማን ናቸው ካላችሁኝ፣ ሻዕቢያ ሴሉ እዚያ ውስጥ አለ።